ሰላም ጤና ይስጥልኝ ውድ የጤና ቃል ኪድ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ቻናላችን እንደሚታወቀው ጤና ነክ የሆኑ መረጃዎችን ለእናንተ እያደረሰ ይገኛል። እንግዲህ የዛሬውም ለእናንተ ይመጥናሉ ቆንጆ ናቸው ብለን ያሰናዳናቸው ፕሮግራሞች ይዘን ቀርበናል። የፕሮግራማችን ርዕስ የጡት ህመም ይሰኛል። እንግዲህ ይሄንን ፕሮግራም መስማት ከመጀመራችሁ በፊት ላይክ በማድረግ ፕሮግራሙ እንድትጀምሩ በአክብሮት ገልጻለሁኝ። የጡት ህመምን በምንመለከትበት ጊዜ የጡት ህመም ማለት በጡት ሲነካ ህመም መሰማት፣ የማቃጠል ስሜት፣ የውጋት ስሜት፣ ህመም ወይም ማቋረጥ ወይም አልፎ አልፎ ብቻ ሊከሰት ይችላል ወይም ቀጣይነት ያለው ሊሆን ይችላል። ይህ ችግር በአብዛኞቹ በሴቶች ላይ የሚከሰት ቢሆንም በወንዶች ላይ ሊከሰት ይችላል ማለት ነው። የጡት ህመም ከቀላል እስከ ከባድ ደረጃ ሊደርስ ይችላል ማለት ነው፣ ወይም ደግሞ ሊከሰት ይችላል ማለት ነው። እንግዲህ በወር ውስጥ ጥቂት ቀናት ብቻ ከወር አበባ በፊት ባሉት 2 ቀናትና 3 ቀናት ውስጥ ይህ መደበኛ ከቀላል እስከ መካከለኛ ህመም ሁለቱንም ጡቶች ያጠቃል። ሌላኛው በወር 1 ሳምንት ወይም ከዚያ በላይ የወር አበባ ከመጀመሩ በፊት እና አንዳንዴም በወር አበባ ዑደት ውስጥ የሚቀጥል ህመም ሲሆን መካከለኛ ወይም ከባድ ሊሆን ይችላል እና ሁለቱንም ጡቶች ያጠቃል። እንግዲህ ወሩ ሙሉ የሚቆይ ህመም ሲሆን ይህ ህመም ከወር አበባ ዑደት ጋር የተያያዘ አይደለም፣ ሌላ ህመም ነው ሊሆን የሚችለው። ብዙ ጊዜ የጡት ህመም ካንሰር ያልሆነን የጡት ሁኔታን የሚያመለክት ሲሆን አልፎ አልፎ የጡት ካንሰርንም ያመለክታል ማለት ነው። እንግዲህ ብዙ ጊዜ የጡት ህመም አለ ማለት ካንሰር አለ ማለት ላይሆን ይችላል። ነገር ግን አልፎ አልፎ የጡት ካንሰርንም ሊያመለክት የሚችልበት ሁኔታ አለ ማለት ነው። ግን ምልክቶቹ እንዴት ነው የሚለውን ነገር ማጤን ያስፈልገናል። ምልክቶቹን በምናይበት ጊዜ የጡት ህመም በሁለት ይከፈላል። ከወር አበባ ጋር የተያያዘ ሳይክሊክ ወይም ደግሞ ከወር አበባ ጋር ያልተያያዘ ሳይክሊክ ያልሆነ የጡት ህመም በመባል ይታወቃል ማለት ነው። ከወር አበባ ጋር የተያያዘ በሚሆንበት ጊዜ ወይም ደግሞ የሳይክሊክ የምንለው ከወር አበባ ጋር የተያያዘ የጡት ህመም ምልክቶች ናቸው ማለት ነው። ከወር አበባ ዑደት እና ከሆርሞን መለዋወጥ ጋር በግልጽ ይዛመዳሉ። እንደ አሰልቺ ወይም ደግሞ ከባድ ወይም ደግሞ የሚያመነው ተብሎ ይገለጻል ማለት ነው። ከወር አበባ ጋር ያለው የጡት ህመም ማለት ነው። ብዙውን ጊዜ የጡት እብጠት መኖርና የጡት መጠን መጨመር ይኖራል። ብዙውን ጊዜ ሁለቱንም ጡቶች በተለይ የላይኛውን ውጫዊውን ክፍል ይጎዳል እና ህመሙን ወደ ክንድ ስር እስከመሄድ ድረስ ሊያጥም ይችላል ማለት ነው። የወር አበባ ከመጀመሩ በፊት ባሉት 2 ሳምንታት ውስጥ እየጠነከረ ይሄዳል። በ20ዎቹና በ30ዎቹ እድሜ ክልል ውስጥ ያሉ ሰዎችን እንዲሁም በ40ዎቹ እድሜ ክልል ውስጥ የሚገኙና ወደ ማረጥ በተጠጋ ሰዎች ላይ የመጋለጥ እድላቸው ከፍተኛ ይሆናል ማለት ነው። እንግዲህ ከወር አበባ ጋር ያልተያያዘ ወይም ደግሞ ሳይክሊክ ያልሆነ ህመም እንዴት ነው የምናየው የሚለውን በምናይበት ጊዜ ማቃጠል፣ እንደ ውጋት ወይም ደግሞ የህመም ስሜት ይኖራል። የሚሄድ የሚመጣ ህመም ወይም ደግሞ የማያቋርጥ ህመም ሊሆን ይችላል። ብዙውን ጊዜ አንድ ጡትን ይጎዳል። አብዛኛውን ጊዜ ከማረጥ በኋላ የሚከሰት ህመም ነው ማለት ነው። መንስኤዎቹ ምንድናቸው ብለን በምንመለከትበት ጊዜ መንስኤዎቹ የሆርሞኖችን መጠን መለወጥ፣ በወተት ቱቦዎች ወይም ደግሞ በወተት እጢዎች ላይ ለውጦችን ሊያደርግ ይችላል። እነዚህ በቧንቧና እጢዎች ላይ የሚደረጉ ለውጦች የጡት ህመም ሊያስከትሉ ይችላሉ። ይህም ለሳይክል ወይም ደግሞ ከወር አበባ ጋር የተያያዘ የጡት ህመም የተለመደ መንስኤ ነው ማለት ነው። እንግዲህ ሌላኛው ሆርሞን ያላቸው የወሊድ መከላከያዎች በሚወሰዱበት ጊዜ በተለይም በመርፌ የሚሰጡ በሚሆኑበት ጊዜ፣ በክንድ ስር የሚቀበሩ በሚሆኑበት ጊዜ፣ በክኒን መልኩ የሚሰጡ በሚሆኑበት ጊዜ ከሆርሞን ጋር የተያያዘ የወሊድ መከላከያ ስለሚሆኑ እንደዚህ አይነት ችግሮችን ሊያመጡ ይችላሉ። ሌላኛው ሳይክሊክ ያልሆነ ወይም ደግሞ ከወር አበባ ጋር ያልተያያዘ ሲሆን የጡት ህመም በአሰቃቂ ሁኔታ ከአሁን በፊት የተደረገ የጡት ቀዶ ህክምና ወይም ደግሞ በሌሎች ምክንያቶች ሊከሰት የሚችል ነገር ነው ማለት ነው። ወደ ህክምና ተቋም መቼ ነው መሄድ የሚኖርብን ወይም ደግሞ እንዲህ አይነት ችግር ያለበት ሰው መቼ ነው መሄድ ያለበት ብለን በምንመለከትበት ጊዜ ከ2 ሳምንት በላይ በየቀኑ የሚመጣ ህመም ካለ፣ በአንድ የተወሰነ የጡት ክፍል ላይ የሚከሰት ህመም ከሆነ፣ ከጊዜ ወደ ጊዜ እየተባባሰ የሚሄድ ከሆነ፣ በእለት ተእለት እንቅስቃሴዎች ውስጥ ጣልቃ የሚገባ ህመም ከሆነ፣ ስራችንን እንዳንሰራ የሚያደርገን የህመም አይነት ነገር ከሆነ፣ ከእንቅልፍ የሚቀሰቅስ ህመም ካለ በአፋጣኝ ወደ ጤና ተቋም መሄድ ያስፈልጋል ማለት ነው። ለመከላከል ግን ከመሄዳችን በፊት ለመከላከል ምን ነገሮችን ማድረግ አለብን ብለን በምናይበት ጊዜ ከተቻለ የሆርሞን ህክምና ማስወገድ ማለትም የወሊድ መቆጣጠሪያዎችን በምትጠቀሙበት ጊዜ ከሆርሞን ጋር ያልተያያዙ የወሊድ መከላከያዎችን
መጠቀም እንደ ሉፕ መጠቀም አይነቶችን መጠቀም ያስፈልጋል ማለት ነው። የጡት ህመም ሊያስከትሉ ወይም ደግሞ ሊያባብሱ ከሚችሉ መድኃኒቶች መቆጠብ፣ በትክክል ልካችሁ የሆነ የጡት መያዣ ማድረግና በአካል ብቃት እንቅስቃሴ ወቅት የስፖርት ጡት መያዣ ማድረግ ያስፈልጋል ማለት ነው። ከስፖርት ጋር ተያይዞ የሚደረጉ የጡት መያዣዎች አሉ፣ እንደዚህ ውጥር አድርገው የማይይዙ እነዛን መጠቀም ያስፈልጋል ማለት ነው። ሌላኛው ካይፌንን ማስወገድ ነው። በብዛት ቡና፣ ሻይ በየቀኑ በጣም ብዙ መጠን ያለው ካይፌን የምትወስዱ ከሆነ እንዲህ አይነት ነገሮች ሊከሰቱ ይችላሉ። ከመጠን በላይ ወይም ደግሞ ረጅም የማንሳት እንቅስቃሴዎችን እቃዎችን ሊሆን ይችላል፣ የተለያዩ ስራዎችንም ሊሆን ይችላል። ከመጠን በላይ የሆኑ እንቅስቃሴዎችን ማስወገድ፣ ስራዎችን ማስወገድ ያስፈልጋል። ዝቅተኛና ቅባት ያለው አመጋገብ መከተል ነው። ከፍተኛ የቅባት መጠን ያላቸው ምግቦችን ከመመገብ መቆጠብ፣ ስብነት ያላቸውን ቅመም የበዛባቸው ምግቦች ከመጠቀም አትክልትና ፍራፍሬዎችን መጠቀም፣ ፈሳሽ ነገሮችን በደንብ ማብዛት፣ ውሃ በደንብ መጠጣት፣ ጤናማ የሆነ እንቅስቃሴ ማድረግ፣ ስፖርታዊ እንቅስቃሴዎችን ማድረግ፣ እንደዚህ አይነት ሄልዚ የሆኑ ላይፍ ስታይሎችን መከተል እነዚህ አይነት ችግሮች እንዳይከሰቱብን። እነዚህም ብቻ ላይሆኑ ይችላሉ፣ ለብዙ አካላዊ ጤንነታችን የሚመከሩ ስለሆኑ እነዚህ አይነት ላይፍ ስታይሎችን መከተል አስፈላጊ ነው። መፍትሄዎቹ ሌላኛው እንደ መፍትሄ ተብለው የተቀመጡ ነገሮች አሉ። ለምሳሌ በጡት ላይ በረዶ መያዝ ወይም ደግሞ ውሃ ሙቅ መያዝ፣ እንደዚህ አይነት ህመሞች በሚከሰቱበት ጊዜ እንደዛ ማድረግ ያስፈልጋል። እንዲሁም በአካል ብቃት እንቅስቃሴ ወቅት በተለይም ጡት የበለጠ ሊያሰሩ የሚችሉ ሊሆኑ በሚችሉበት ጊዜ የስፖርት ጡት መያዣ ማድረግ፣ ይሄ እንቅስቃሴ መዝለል ምናምን አይነት ነገር በሚኖርበት ጊዜ ጡት በጣም እየተወዛወዘ ሊደክም ስለሚችል ወይም ደግሞ ምቾት ሊያሳጣ ስለሚችል ለዚህ አይነት ስራዎችን በምትሰሩበት ጊዜ ለስፖርት ተብለው የተዘጋጁ ጡት መያዣዎች አሉ፣ እነዛን መጠቀም ያስፈልጋል። ሌላኛው ካይፌንነት ይዘት ያላቸውን ነገሮች ማስወገድ፣ በዚህ ነገር የማይመለስ ከሆነና የሚባባስ ከሆነ ግን የጤና ተቋም መሄድ ያስፈልጋል ማለት ነው። እንግዲህ ከዚህ ጋር ተያይዞ የሀሳብ አስተያየት ካላችሁ እዚሁ ኮሜንት ቦክስ ላይ ብትሰጡን ወይም ደግሞ የቴሌግራም አድራሻችን ላይ ብትልኩልን መልሰን ለእናንተ የምናደርሳችሁ ይሆናል ማለት ነው። ስለተከታተላችሁና አብራችሁን ስለነበራችሁ ሁሉ ምስጋናችን ላቅ ያለ ነው። ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ ሰዎች ካላችሁ ሰብስክራይብ በማድረግ የቤተሰባችን አባል ትሆናላችሁ። እንደዚህ አይነት አዳዲስ ፕሮግራሞች በምንለቅበት ጊዜ ቀድሞ እርስዎ ዘንድ እንዲደርስ ደግሞ የደወል ምልክቷን ብታበሯት መልካም ነው ማለት ነው። ስለተከታተላችሁኝ በድጋሚ አመሰግናለሁ። ወዳችኋለሁኝ። ቪዲዮአችንን ላይክ አድርጉ። ተባረኩ። ቻው።